እኛ ሀገር ላይ አብዛኛው ሰው በጣም ይቅርታ ግን ይሄንን ሳወራ አብዛኛው ሰው በቀላሉ ነው መለወጥ የሚፈልገው መልፋት አይፈልግም ያ ማለት ከስንፍናችን የተነሳ ነው ምን ልፈልጌ ነው ሁሉ ጊዜ ስንነሳ የሆነ ሰው ይለውጠኛል ብለን ነው ምን መጣው አብሶ ፐርሰናል ዴቨሎፕመንት ላይ የሚመጡ ሰዎች አብርሃም ይሄንን ችግሬን ይፈታልኛል እንጂ እዚህ ላይ እኔ ሰራበታለሁ የሆነ ዕውቀት ላግኝ የሆነ ነገር ልማር የሆነ ስኪል ላግኝ ወይ ደግሞ መንገዱን እዛ ጋር ቢሄድ እኮ ይሄንን መንገድ አገኛለሁ ከዛ በኋላ ራሴ ላይ ሰራለሁ ብለው ሳይሆን የሚመጡት አብርሃም ይሄን ችግሬን ይፈታልኛል ሀብታም ያደርገኛል እንደዚህ ነገሬን ይቀይርልኛል ተብሎ ነው የሚጀመረው መጀመሪያ ሰዎች ሲመጡ ከዛ ደግሞ ፐርሰናል ዴቨሎፕመንት ኮቾች ላይም ያለው ትልቁ እንትን ፕሮሚሶች አሉ ይሄንን እንትን ካደረክ እንደዚህ ትሆናለህ እንደዚህ ትቀየራለህ ምናምን ነገሮች ይመጣሉና ያ ነገር ኢንዱስትሪው እንዲመታ አደረገው ከዛ ደግሞ ባለፈ እንዴት ነው አንድ ያልተረዳናቸው ነገሮች አሉ ያልተረዳናቸው ነገሮች ምንድናቸው ላይክ መጀመሪያ ቃል ነበር አይደለ ሁሉም ነገር ሲፈጠር መጀመሪያ ቃል ነበር መጽሐፍ ቅዱስ ላይ ሶ እኛ የምንናገረው ቃል ነው እኛን የሚሰራ ስለዚህ ያ ቃል ምን ያህል ፓወር እንዳለው አናውቀው እሱ ብቻ አይደለም የምናወጣው ቃላት ላይክ ውጤት እንዲያመጣልን አይደለም የምንለው የሆነ ሰው እንዲያደንቀን ነው የምናወራው የሆነ ሰው ላይክ እንደዚህ ያህል ብር አገኛለሁ እንደዚህ ሆናለሁ እዚህ ደረጃ ደርሳለሁ ምናምን ብለን የምንናገረው ነገር ለራሳችን መናገር እንዳለብን አናውቀው የምንናገረው ለሆነ ሰው የሆነ ሰው አብርሃም እኮ ጎበዝ ነው ይሄን ያህል ሚሊዮን ያገኛል አብርሃም እኮ ጎበዝ ነው እንደዚህ አይነት ስራ ጎበዝ ለመባል ነው ምን ሄደው ሶ ያ ነገርም አንደርስታንድ ስላላደረግ ነው እንዴት አእምሮአችን እንደሚሰራ ስላልተረዳን በቃ ስላልከው ብቻ የሚመጣ ይመስላል ስላልከው ብቻ ምንም ነገር አይመጣም ስራ ይፈልጋል ስራ ብቻ አይደለም እንዴ ልጠይቅህ መጀመሪያ ወደዚህ ኢንዱስትሪ ስገባ የሆነ ነገር ለራስ የምትለው ነገር አለ አይደለ ከራስ ጋር የምታወራቸው ነገሮች አሉ የሚታይህ ነገር ነበር አይደለ የሆነ ደረጃ አሁንም የሚታይህ ነገር አለ የሆነ ደረጃ እንደምትደርስ እርግጠኛ ነኝ አንድ ነገር አንተ እዚህ ጋር ከመድረስ በፊት መጀመሪያ ያለምከው የሆነ ህልም አለ የሆነ የተነሳህበት ፖይንት አለ ባይኖር ኖሮ እዚህ ጋር አደረሰው ግን ለሁሉም ሰው አወራው ምን ያህል ነው ለራስ የደገምከው ከራስ ጋር ምን ያህል ጊዜ ነው ፋይት ያደረከው ምን ያህል ጊዜ ነው ከራስ ጋር የተጨቃጨቀው ምን ያህል ጊዜ ነው ራስ ጋር የነበሩትን ላይክ ቁስል ሆነው እንኳን የሚቀመጡ ነገሮች አሉ እንዴት ይሄ ነገር አይቀየርም ብለን ከራሳችን ጋር እኮ እንጣላለን አይደለ